በጤንነት እያላችሁ ልታረጓቸው ከሚገባችሁ ትልልቅ ነገሮች መካከል አንደኛው ኢንካማችሁን ፕሮቴክት ማድረግ መቻል ነው። ብዙዎቻችን ዛሬ ነገ ስንል ወይ ደግሞ በመስሪያ ቤት አለኝ ስንል ምን ስንል ኤጃችን ይሄዳል። ፕላስ ደግሞ ኤጃችን ብቻ መሄዱም ሳይሆን በመሃል ደግሞ የጤና እክል ይገጥመናል። ነገር ግን ደግሞ የጤና እክል ከመግጠሙ በፊት እድሜያችን ከመሄዱ በፊት ኢንካም ፕሮቴክሽን ማድረጋችንን አንርሳ ማለት ነው። ብዙዎቻችን በመስሪያ ቤት የሚሰጠን ኢንሹራንስ በቂ ይመስለናል። ነገር ግን ደግሞ በመስሪያ ቤታችን የምናደርገው ኢንሹራንስ ለእዛ ቦታ እስከሰራን ድረስ አብሮን የሚሆን ነው። ኤጃችን ሄዶ አሁን 10 ዓመት እዛ ካምፓኒ ላይ 15 ዓመት እዛ ካምፓኒ ላይ ሰርተን በምንለቅበት ጊዜ ግን በቃ ምንም የለንም። ከዛ በኋላ ደግሞ እናድርግ ብለን ስንነሳ ኤክስፔንሲቭ ይሆንብናል ማለት ነው። ስለዚህ እዛ መስሪያ ቤት ያለን እንደ ተጨማሪ ሆኖ ለራሳችን ለግላችን ግን ልንይዝ ይገባናል ማለት ነው። አሁን ሰሞኑን እያጋጠመኝ ያለ ሰው እኔ እኮ ከዚህ ጊዜ ከ15 ዓመት ከ20 ዓመት በፊት ኢንሹራንስ አድርጌ ነበር፣ ነገር ግን አሁን ደግሞ ወይ ስራ ልቀይር ነው ይሉኛል ወይ እንደዚህ፣ ግን ኤክስፔንሲቭ ይሆንባቸዋል። ስለዚህ ኤርሊ ሆናችሁ ኤጃችሁ በጣም ሳይሄድባችሁ ኢንሹራንስ ማድረግን አትርሱ ማለት ነው። ለዛ ደግሞ ኢንፎርሜሽን መታችሁ በነፃ መውሰድ ትችላላችሁ። የብዙዎቹ ሰዎች ችግር ምንድነው? ኢንፎርሜሽን በቂ ባለመኖሩ ምክንያት ያደረጉት ኢንሹራንስ ወይ አብሯቸው እስከ መጨረሻው የሚሄድ አልነበረም ወይ ደግሞ የመስሪያ ቤት ነው። ስለዚህ አሁን ላይ ኤክስፔንሲቭ ይሆንባቸዋል ማለት ነው። ስለዚህ እንደዚህ አይነት ሚስቴኮችን አቮይድ ለማድረግ ኑና ፉል የሆነ ኢንፎርሜሽን ላይፍ ኢንሹራንስ እንዴት ነው የሚሰራው፣ ምን አይነት ላይፍ ኢንሹራንስ አለ፣ ለእኔ ለቤተሰቤ የትኛው ነው የሚሆነኝ የሚለውን በነፃ ኢንፎርሜሽኑን ውሰዱ ማለት ነው። ቴንኪዩ። ስልኬን ባዮ ላይ ያለ፣ ፕሮፋይሌ ላይ ያለ፣ ዲስክሪፕሽን ላይ ማስቀምጥላችኋለሁ፣ ደውሉልኝ። እንደዚሁም ደግሞ ነፃ የፋይናንስ ቡክ ደግሞ አዘጋጅቼላችኋለሁ። ስለ ላይፍ ኢንሹራንስ ምን አይነት አለ የሚለውን በዲቴል ይነግራችኋል። ኢንቨስቲንግ ላይ ደግሞ ኢንተረስትድ የሆናችሁ እሱንም ይነግራችኋል። ብዙ ነገር የሚነግራችሁ ነውና ባዮ ላይ ሄዳችሁ እሱም ሊንኩ አላላችሁ። በዩቲዩብ የምታዩን ቴክስት ላይ አደርጋላችኋለሁ። ኮመንቱ ላይ መጽሐፋችሁን ወስዳችሁ አንብቡት ማለት ነው። ስለዚህ መታችሁ ነፃ ኢንፎርሜሽን በዙም ነው የምሰጠው። ካላችሁበት